በምስሉ ላይ የሚመለከቷቸው የምግብ አይተሞች እንዲሁም ትንንሽ ቁሶች በልጁ የመተንፈሻ ቱቦ ውስጥ ከገቡ ሊገድሉ እንደሚችሉ ያውቃሉ? ሰላም፣ ዶክተር ማህሌት ጌትነት ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። ቾኪንግ ወይም የመታነቅ አደጋ የምንለው በአብዛኛው የሚከሰተው እድሜያቸው ከ6 ወር እስከ 4 ዓመት ያሉ ህፃናት ላይ ነው። ይህ ለምን ይሆናል? ለቾኪንግ ወይም መታነቅ አደጋ የሚያጋልጡ የምግብ አይነቶች ወይም ደግሞ እቃዎች ምን ምንድን ናቸው? የታነቁ ህፃናት ወይም ቾክ ያደረጉ ህፃናት የሚያሳዩቸው ምልክቶች ምንድን ናቸው? እንዲሁም ይሄ እንዳይከሰት ምን እናድርግ የሚለውን ዛሬ በዚህ ቪዲዮ ይዤላችሁ መጥቻለሁ። ቾኪንግ ወይም የመታነቅ አደጋ የምንለው 70% የሚሆነው የሚከሰተው እድሜያቸው ከ6 ወር እስከ 4 ዓመት ያሉ ህፃናት ላይ ነው። ይህ ለምን ይሆናል? ብዙ ምክንያቶች አሉ። ከነዚህ ውስጥ ዋና ዋናዎቹ የህፃናት የአየር ቱቦ ጠበብ ያለ በመሆኑ ማንኛውም ነገር ወደ አየር ቱቦ በሚገባበት ጊዜ ለመታነቅ አደጋ ሊያጋልጣቸው ይችላል። ሁለተኛው በዚህ እድሜ ክልል ያሉ ህፃናት አካባቢያቸውን ኤክስፕሎር የሚያደርጉት አፋቸውን በመጠቀም ነው። ስለዚህ በዙሪያቸው ያለውን ማንኛውንም ነገር ወደ አፋቸው የመጨመር ዝንባሌ ያላቸው፣ ይህ ደግሞ ለቾኪንግ ያጋልጣቸዋል። ሶስተኛው ህፃናት ሲበሉ ዲስትራክትድ ናቸው፣ ያለቅሳሉ፣ ይጮሃሉ፣ ሊስቁ ይችላሉ፣ ሊጫወቱ፣ ሊሮጡ ይችላሉ። እነዚህ ነገሮች ለቾኪንግ አደጋ ተጋላጭ ያደርጓቸዋል። አራተኛው የህፃናት የማላመጥና የመዋጥ አቅማቸው ከአዋቂዎች አንጻር ስናየው የዳበረ አይደለም። ስለዚህ ለመታነቅ አደጋ የተጋለጡ ናቸው። አምስተኛውና የመጨረሻው ደግሞ ማንኛውም ነገር ወደ አየር ቧንቧቸው በሚገባ ጊዜ ህፃናት ካፍ በማድረግ ለማውጣት የሚሞክሩበት ካፍ ሪፍሌክሳቸው ልክ እንደ አዋቂዎች የጠነከረ አይደለም። ስለዚህ እነዚህ ምክንያቶች ህፃናትን ለቾኪንግ የበለጠ ተጋላጭ ያደርጓቸዋል። ይህንን ካየን ለቾኪንግ የሚያጋልጡ ምግቦች ወይም ቁሶች እነማን ናቸው? ህፃናትን ለቾኪንግ አደጋ የሚያጋልጡ ነገሮች ከ60 እስከ 80% በሚሆነው ጊዜ ምግቦች ወይም ደግሞ የምግብ አይተሞች ናቸው። ከነዚህ የምግብ አይተሞች ውስጥ ዋና ዋናዎቹ ለውዝ፣ ባቄላ የመሳሰሉ ጥራጥሬዎች ወይም ደግሞ በጥሬያቸው የሚበሉ አትክልቶች ወይም ፍራፍሬዎች ልክ እንደ አፕል፣ አናናስ ወይም ካሮት ሊሆን ይችላል እና የስጋ ነክ ምግቦች በደንብ ተከትፈው የማይሰጧቸው ከሆነ ለቾኪንግ ሊያጋልጧቸው ይችላሉ። ከዚህ ውጭ ከረሜላ፣ ማስቲካ የመሳሰሉት ህፃናትን ለቾኪንግ ወይም ለመታነቅ አደጋ ያጋልጣሉ። ከምግቦች ስንወጣ በህፃናት አካባቢ በአብዛኛው ሊገኙ የሚችሉ ልክ እንደ ሳንቲም፣ ፊኛ፣ ጌጣጌጦች ወይም ጨሌዎች፣ ብይ የመሳሰሉት ነገሮች ህፃናትን ለቾኪንግ አደጋ ሊያጋልጧቸው ይችላሉ። ከነዚህ ውስጥ በጣም አስጊ የሆነ አደጋ ሊያስከትሉ የሚችሉ ወይም የህፃናትን የአየር ቧንቧ ሙሉ ለሙሉ ሊዘጉ የሚችሉት ክብነት ያላቸውና ሙሉ ለሙሉ የአየር ቧንቧ ሊዘጉ የሚችሉት ለውዝ፣ ወይን፣ ስጋ እና የላስቲክ ፊኛ የመሳሰሉት ስለሆኑ ከነዚህ ደግሞ ልጆቻችን የበለጠ ጥንቃቄ ልናደርግ ይገባናል ማለት ነው። ቾክ ያደረጉ ወይም ደግሞ የታነቁ ህፃናት ምን ምልክቶችን ያሳያሉ? ቾክ ያደረጉ ህፃናት የሚያሳያቸውን ምልክቶች በ3 ደረጃ ከፍለን ማየት እንችላለን። አንደኛው እና የመጀመሪያው ልክ ቁሱ የአየር ቧንቧ ውስጥ በሚገባበት ጊዜ ሰውነታችን ለማስወጣት የሚያደርጋቸው ትግሎች ናቸው። በጣም ድንገተኛ የሆነና ኃይለኛ ሳል፣ ቋቅታ፣ ትንፋሽ ማጠር ወይም ደግሞ መተንፈስ አለመቻል የመሳሰሉት የመጀመሪያ የሚያሳያቸው ምልክቶች ናቸው። በዚህ ሰዓት ወደ ውስጥ ወደ አየር ቧንቧቸው የገባው ቁስ ሊወጣ ይችላል። ካልወጣ ደግሞ ትንሽዬ ስፔስ አግኝቶ አየር ወደ ውስጥ መግባት ሊችል ይችላል። ይሄ ወደ ሁለተኛው ደረጃ ምልክቶች ያመራናል። ሁለተኛ ደረጃ ላይ ቾክ ያደረጉ ህፃናት ምንም ምልክት አያሳዩም። ይሄ ጊዜ ቀድመን ካላየናቸው ጤነኛ እንደሆኑ እንድንገምት ሊያደርግ ይችላል። ቾክ ያደረጋቸው እቃ ከአየር ቧንቧቸው በትንሹ ስለለቀቀ አየር በደንብ ወደ ውስጥ መግባት ይችላል። ሳል ይቆማል። ቋቅታና ሳል የመሳሰሉት ሪስፖንሶች ደግሞ ይደክማሉ። ስለዚህ በዛ ሰዓት ምንም አይነት ምልክት አያሳዩም። ይሄ ምልክት አለማሳየታቸው ወደ 3ኛው ደረጃ እንዲሄዱ ያደርጋል ማለት ነው። 3ኛ ደረጃ ላይ የምናገኛቸው ምልክቶች በገባው ባዕድ ነገር ምክንያት የሚመጡ ኮምፕሊኬሽኖች ናቸው። እነዚህም የሳል ተመልሶ መምጣት፣ የአተነፋፈስ መቀየር ወይም ደግሞ ሲተነፍሱ የሚሰማ ድምፅ፣ ትኩሳት፣ የሳምባችን ታች ላይ ያሉ የአየር ሳኮች ኮላፕስ ማድረግ ወይም አቴሌክታሲስ የምንለው፣ እንዲሁም ደግሞ የአየር ቧንቧ ኢንፌክሽን ወይም ደግሞ የሳምባ ምች ብለን በተለምዶ የምንጠራው ምልክቶች ልናይባቸው እንችላለን። ስለዚህ የቾኪንግ አደጋ በህፃናቶች ላይ እንዳይደርስ ወይም ደግሞ በልጆቻችን ወይም በዙሪያችን ባሉ ኬር በምናደርግላቸው ልጆች ላይ እንዳይደርስ ምን እናድርግ? አንደኛውና የመጀመሪያው እነዚህ ጥቃቅን የሚነቃቀሉ ነገሮች ያሏቸውን መጫወቻዎች ለህፃናት አለመስጠት፣ በዙሪያቸው ጨሌ፣ የጆሮ ጌጥ፣ የሰዓት ጌጦች የመሳሰሉ ነገሮችና ሳንቲም የመሳሰሉ ነገሮችን እንዲሁም ያልተነፉ የፊኛዎችን ለህፃናት አለመስጠት። እንደዚህ በማድረግ በትንንሽ ቁሶች የሚመጡ ቾኪንጎችን መከላከል እንችላለን። በምግብ የሚመጣውን ቾኪንግ እንዴት እንከላከል የሚለው ደግሞ እንደ እድሜያቸው ልጆች ምግቦች ሲሰጧቸው ተፈጭተው ወይም ደግሞ በትንንሽ
በትንሹ ተከትፎ በመስጠት ቾኪንግን መከላከል እንችላለን። ቆሎ የመሳሰሉ ነገሮች ደግሞ ለልጆች ጠቃሚም ስላልሆኑ ትንሽ ከፍ እስኪሉ ድረስ ልጆቻችን ብናስወግድ ይመከራል። ከዚያ ውጪ ልጆችን በምናበላበት ጊዜ ማጫወት፣ ማሯሯጥ ምናምን የመሰሉ ነገሮችን ማስወገድ አለብን ማለት ነው። ለዛሬ ያለኝ መረጃ ይህን ይመስላል። ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር አድርጋችሁ ለብዙ ሰዎች እንዲደርስ አድርጉልኝ። ጥያቄ ካላችሁ በኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። አመሰግናለሁ።